ይህ መልእክት ለማዳም ቅመሞች ነው። ባለፈው በሰራሁት ቪዲዮ ላይ እንደው ከመሬት ተነስቶ ደግ ያደርገኛል እኔም ብቻ ነው እንደ ብዬ ነበር እና ብዙዎቻችሁ የእናንተም ሀሳብ እንደሆነ ገልጻችሁልኛል። እና ደግነታችን እኮ መጥፎ ነው አይደለም። ደግ መሆናችን ግን መስመር መኖር አለበት። መጀመሪያ ለራሳችን መኖር አለብን። ማለት የተቸገረን ሰው አንርዳ ምናምን ነገር ልልፈልግ አይደለም እዚህ ጋር የመጣት ግን ያለ አግባብ የምናወጣቸውን ወጮች እንዴት መቀነስ እንዳለብን እና ለራሳችን መኖር እንዳለብን ምናልባት እዚህ ጋር እየከፈል ነው ያለ ነው እድሜያችንን፣ ጊዜያችንን፣ ጤናችንንም ጭምር ነው መስዋዕት እያደረግን ያለ ነው እና እዚህ ጋር የአረብ ሀገር ብር ሲባል ዝም ብሎ በነፃ የሚገኝ የሚመስላቸው በጣም ብዙዎች አሉ እና በቃ ለራሳችን ማወቅ አለብን። የሆነ ሰዓት ላይ አገራችን ብንገባ ምንድነው ለኛ የሚጠብቀን? ምናልባት ትናንትና የዋልንላቸው ሰዎች ምናምን ተቸግረን ካዩ ዙረው ቼክ አያደርጉንም እኛ የት እንዳለን። ገብቷችኋላ? ሰው መርዳታችን ጥሩ ሆኖ እያለ ግን ደግሞ ቅድሚያ ለራሳችን ማወቅ አለብን። እዚህ በጣም ብዙ ችግሮችን አሳልፈን ብዙ ውጣ ውረዶችን አሳልፈን ምናልባት እኔ ከራሴ ተሞክሮ ስነግራችሁ በጣም ብዙ ነገሮችን አሳልፌያለሁ። ብዙ ቀን መብላት እየፈለግኩኝ እየራበኝ ተኝቼ አውቃለሁ። የምር ማለት ነው። የሆነ ሰዓት ላይ በቃ ይከፋችኋል። ማለት ስራን የመጣችሁ ትሰራላችሁ እኮ የአቅማችሁን ያክል ትሞክራላችሁ። ግን ከአቅማችሁ በላይ የሆነ ነገር ሲመጣባችሁ ማልቀስ ሁላ ያምራችኋል። እና ብዙ ነገሮችን አሳልፈን ነው እዚህ ቦታ ላይ ያለ ነው እና ለነገ ህይወታችን ራሳችን ማሰብ አለብን። ራሳችን መጠበቅ አለብን። ምናልባት ለቤተሰቦቻችን እንደተቸገረ ሰው ምናምን ልንረዳ እኮ እንችላለን። ግን አብዛኞቻችን ወንድ ጧሪዎች ነን እና ይሄን ነገር ደግሞ እኛ በራሳችን ጊዜ ካላስተካከል ነው ምናልባት የሆነ ሰዓት ላይ መስዋዕትነት ሊያስከፍለን ይችላል። ሀገር ስንገባ ምንድነው ያለን? ምን ይዤ ነው የምገባው? እዛ ከሄድኩ በኋላ ምንድነው የሚገጥመኝ ብለን ማንኛችንም እዚህ ስንመጣ ተቸግረን ነው የመጣ ነው አይደለም። ማንም ሰው መቼም ደልቶት አረብ ሀገርን ምርጫው የሚያደርግ ሰው የለም እና አሁን ደግሞ ያለንበትን ላይፋችንን ብራችንን በደንብ አድርገን ካልተቆጣጠርን ነገ ስንሄድ ትናንትና ያሳለፍነው ችግር ሊገጥመን ይችላል እና በደንብ ለራሳችን ማሰብ አለብን። ከተመቻችሁ ኮፒ ሊንክ እያደረጋችሁ አበረታቱኝ።